ፕሪክላምሻ ወይም ደግሞ ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ምንድነው? መንስኤውስ ምንድነው? እንዲሁም ለዚሁ በሽታ ተጋላጭ የሚያደርጉ ምክንያቶች ውስጥ አሉ ወይ? በእናትየውና በጽንሱ የሚያመጣው ችግር ምንድነው የሚለው ነገር በሰፊው እናያለን። ጤና ይስጥልን። ዶክተር ተክለሙስ ተስፋ እባላለሁ። ወለውስታር የሕክምና ማዕከል የማህፀንና የጽንስ ስፔሻሊስት ሐኪም ነኝ። ፕሪክላምሻ ማለት ለመጀመሪያ ጊዜ ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ሲሆን በተጨማሪም በሽንት ውስጥ ፕሮቲን ሲገኝ ነው። አብዛኛው ጊዜ የጽንሱ ዕድሜ 20 ሳምንትና ከዛ በላይ ከሆነ በኋላ ይከሰታል። ፕሪክላምሻ አጠቃላይ ከሚያረግዙ እናቶች ከ3 እስከ 7 በመቶ የሚሆኑት በዚሁ በሽታ ይያዛሉ። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ወይም ደግሞ ፕሪክላምሻ መንስኤዎቹ ምንድናቸው ብለን ብናይ እንደ አጠቃላይ የሆነው ተብሎ የሚታወቅ ምክንያት ባይኖርም እስከ 8 የሚሆኑ መላምቶች አሉ። ከዚሁም በዋነኝነት የሚጠቀሰው አብኖርማል ትሮፖፕላስቲክ ኢንቬዥን ወይም ደግሞ የእንግዴ ልጅ የአፈጣጠር ችግርና ከእናትየው ጋር ተያይዞ የሚፈጠር የደም ስር ችግር ነው። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ወይም ደግሞ ፕሪክላምሻ አጋላጭ ነገሮች ምንድን ናቸው? የእናትየው ዕድሜ ከ18 ዓመት በታችና ከ40 ዓመት በላይ ከሆነ፣ እንዲሁም ኦቤሲቲ ወይም ደግሞ ከመጠን ያለፈ የሰውነት ክብደት ካለ፣ ከዚህ በፊት በነበረው እርግዝና የፕሪክላምሻ ታሪክ ከነበረ፣ እንዲሁም በቤተሰብ የደም ግፊት ችግር ወይም ደግሞ በሽታ ከነበረ፣ በተጨማሪም የስኳር ችግር ካለ፣ የቆየ የደም ግፊት ችግር ካለ፣ እንዲሁም የኩላሊት ችግር ካለ ለፕሪክላምሻ ሊያጋልጡ ይችላሉ። ከነዚህም በተጨማሪ አሁን የተፈጠረው እርግዝና 2 እና ከዛ በላይ ከሆነ፣ እንዲሁም እርግዝናው በአርቲ ከተፈጠረ ለፕሪክላምሻ ሊያጋልጡን ይችላሉ። የፕሪክላምሻ ወይም ደግሞ ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ምልክቶቹ ምንድን ናቸው? ፕሪክላምሻ በሁለት ይከፈላል። ፕሪክላምሻ ዊዛውት ሲቪሪቲ ፊቸር እና ፕሪክላምሻ ዊዝ ሲቪሪቲ ፊቸር ይባላል። ፕሪክላምሻ ዊዛውት ሲቪሪቲ ፊቸር ማለት ቀለል ያለ ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ሲሆን ይኸውም መገለጫው የደም ግፊት የላይኛው ልኬት 140 እና ከዛ በላይ ከሆነ፣ የታችኛው ደግሞ 90 እና ከዛ በላይ ከሆነ፣ በተጨማሪም በሽንት ላይ ፕሮቲን ሲገኝ ይኸው ፕሪክላምሻ ዊዛውት ሲቪሪቲ ፊቸር ይባላል። ፕሪክላምሻ ዊዝ ሲቪሪቲ ፊቸር ማለት ወይም ደግሞ ከበድ ያለ የደም ግፊት የምንለው የደም ግፊት ልኬቱ የላይኛው 160 እና ከዛ በላይ ከሆነ፣ የታችኛው 110 እና ከዛ በላይ ከሆነ፣ በተጨማሪም በመድኃኒት የማይታገስ ከፍተኛ የሆነ የራስ ምታት ካለ፣ አጠቃላይ የሆነ የሰውነት ማንቀጥቀጥ ካለ፣ እንዲሁም የአይን እይታ ብዥታ ካለ፣ የጨጓራ ህመም ወይም ደግሞ በቀኝ በኩል የጎን አጥንት ስር ከፍተኛ የሆነ ህመም ካለ፣ በተጨማሪም በኩላሊት ላይ ከፍተኛ ችግር የሚያደርስ ከሆነ፣ በሳምባ ላይ የአየር መተንፈስ እጥረት ካለ ወይም ደግሞ የኦክሲጅን እጥረት ካለ ይሄው ከበድ ያለ የደም ግፊት አይነት እንለዋለን። አንድ እርጉዝ እናት የደም ግፊቷ ከጨመረ ማድረግ ያለባት ምርመራዎች የሚከተሉት ናቸው። 24 አወር ዩሪን ፕሮቲን ወይም ደግሞ በ24 ሰዓት ያለው የሽንት መጠን በማጠራቀም እዛ ውስጥ ያለው የፕሮቲን መጠን በማወቅ ይኸውም 300 ሚሊግራም እና ከዛ በላይ ከሆነ ፕሮቲን አለው ይባላል። በተጨማሪም አጠቃላይ የሆነ ሲቢሲ ካውንት ወይም ደግሞ ነጭ የውሃ ደም ሴል፣ ቀይ የውሃ ደም ሴል፣ ፕላትሌት የሚባሉ የደም ምርመራ ማድረግ፣ የኩላሊት ምርመራ እንዲሁም የጉበት ምርመራ፣ በተጨማሪም የአልትራሳውንድ ምርመራ በማድረግ የጽንሱ እድገት እንዲሁም የእንሽርት ውሃ መጠንና አጠቃላይ የጽንሱ ጤንነት ማወቅ ይኖርባታል። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት በጊዜው ካልታወቀና ካልታከመ በእናትየውም እንዲሁም በጽንሱ የሚያመጣው ችግር የሚከተሉት ናቸው። በእናትየው የሚያመጣው ችግር የደም ግፊቱ ከመጠን በላይ በመጨመር ኢክላምሻ ወይም ደግሞ አጠቃላይ የሆነ የሰውነት ማንቀጥቀጥ ሊያደርስ ይችላል። በጭንቅላት ውስጥ በአንጎል ክፍል ደም በመፍሰስ እስከ ስትሮክ ድረስ ሊያደርስ ይችላል። በጉበት ላይ እንዲሁም በኩላሊት በሳምባ ከፍተኛ ችግር ሊያደርስ ይችላል። በተጨማሪም ምጥ ከመጀመሩ በፊት የእንግዴ ልጅ ቀድሞ ሊላቀቅ ይችላል። ከዚሁ ጋር በተያያዘ ደግሞ በጽንሱ ላይ ከፍተኛ የሆነ ችግር ሊያደርስ ይችላል። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ወይም ደግሞ ፕሪክላምሻ በጽንሱ የሚያመጣው ችግር የሚከተሉት ናቸው። ልጁ እድሜው ሳይደርስ ሊወለድ ይችላል። ይሄውም ረዘም ላለ ጊዜ በማሞቂያ ክፍል ሊቆይ ይችላል። በተጨማሪም የጽንሱ የሰውነት ክብደት ሊቀጭጭ ይችላል። በማህፀን ውስጥ እያለ ሊታፈን ይችላል። እንዲሁም የእንሽርት ውሃ ከመጠን በላይ ሊያንስ ይችላል። በመጨረሻም በጊዜው ካልታወቀና ካልታከመ ጽንሱ ሳይወለድ ሊሞት ይችላል። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ወይም ደግሞ ፕሪክላምሻ እንዴት ማከም ይቻላል? አንድ እርጉዝ እናት ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ካለባት ሆስፒታል ገብታ ወይም ደግሞ ተኝታ መታከም ያለባት መቼ ነው? አንደኛ የደም ግፊት ልኬቱ የላይኛው ከ160 በታች ቢሆንም ወይም ደግሞ የታችኛው ከ110 በታች ቢሆንም፣ ሲቪሪቲ ሳይን ወይም ደግሞ በጉበት ላይ በኩላሊት ላይ እንዲሁም ኃይለኛ የሆነ ራስ ምታት ካላትና በማስታገሻ ማይታገስ ከሆነ፣ እንዲሁም በጽንሱ ላይ በአልትራሳውንድ በሚደረግ ምርመራ የእንሽርት ውሃ ከመጠን በላይ ካነሰ፣ እንዲሁም የጽንሱ የሰውነት ክብደት ከመጠን በታች ከቀነሰ ወይም ደግሞ አይጂአር ካለው ሆስፒታል ውስጥ በመግባት ተኝታ መታከም ይኖርባታል። የደም ግፊት መድኃኒቶች የሚሰጡት መቼ ነው? የደም ግፊት ልኬቱ
የላይኛው 160 እና ከዛ በላይ ከሆነ እንዲሁም የታችኛው 110 እና ከዛ በላይ ከሆነ የደም ግፊት መድኃኒት መውሰድ ይኖርባታል። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት መድኃኒቶቹ ምንድን ናቸው ብለን ብናይ ደግሞ ማግኔዥየም ሳልፌት የሚባል በክንድ የሚሰጥ መርፌ ሲሆን በተጨማሪም የተለያዩ የደም ግፊት አይነቶች ይኖራሉ። ይሄ ማግኔዥየም ሳልፌት የሚባለው መርፌ ለ24 ሰዓት የሚሰጥ ሲሆን ከዛ በኋላ የደም ግፊት ልኬቱ የላይኛው 160 እና ከዛ በላይ የሚሆን ከሆነ የታችኛው 110 እና ከዛ በላይ የሚሆን ከሆነ የተለያዩ የደም ግፊት መድኃኒቶች በመስጠት ማስተካከል ይቻላል። የደም ግፊት መድኃኒት የሚሰጠው የደም ግፊት ልኬቱ ታርጌት ሌቭል ወይም ደግሞ የላይኛው ከ140 እስከ 155 እንዲሆን በተጨማሪም የታችኛው ደግሞ ከ90 እስከ 105 ባለው ሬንጅ እንዲሆን የደም ግፊት መድኃኒት ይሰጣል። ማግኔዥየም ሳልፌት የሚሰጠው በዋናነት የደም ግፊትን ለማውረድ ሳይሆን ኢክላምሻ ወይም ደግሞ አጠቃላይ የሆነ የሰውነት ማንቀጥቀጥ እንዳይፈጠር ለመርዳት ነው የሚሆነው። ማግኔዥየም ሳልፌት እናትየው ሆስፒታል ከገባት ውስጥ ለ24 ሰዓት የሚሰጥ ሲሆን በተጨማሪም ልጅ ከወለደች በኋላ ለ24 ሰዓት ይሰጣል። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ያለባት እናት መች መውለድ አለባት ብለን ብናይ ደግሞ የጽንሱ እድሜ እስከ 37 ሳምንት እስኪሞላ ድረስ ኮንሰርቫቲቭ ማኔጅመንት የሚባለውን በማስቀጠል ይኸውም የደም ግፊት መድኃኒት በመስጠት በተጨማሪም ዴክሳሜታዞን ወይም ደግሞ ስቴሮይድ በመስጠት ይኸው ዴክሳሜታዞን ማለት የሳምባ ማጠንከሪያ መድኃኒት ሲሆን አጋጣሚ ሆኖ ልጁ ከ37 ሳምንት በታች ባለው ጊዜ ቢወለድ ሳምባው እንዲጠነክርና ከወጣ በኋላ ኖርማሊ እንዲተነፍስ ይረዳዋል። አንድ እናት በፕሪክላምሻ ምክንያት ወይም ደግሞ ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ምክንያት ሆስፒታል ውስጥ ከተኛች የሚደረግላት እንክብካቤ ወይም ደግሞ ክትትል ምንድን ናቸው? የጽንሱ ዕድሜ ከ37 ሳምንት በታች ከሆነ የደም የሽንት እንዲሁም ኦብስቴትሪክ አልትራሳውንድ የሚባለው ምርመራ ማድረግ ያስፈልጋል። የጽንሱ ዕድሜ ከ37 ሳምንት በታች ከሆነ ስቴሮይድ የሚባል መድኃኒት ይሰጣታል። በተጨማሪም በአልትራሳውንድ የሚደረገው ምርመራ አጠቃላይ የጽንሱን ጤንነት ለማወቅ ይረዳናል። የደም የሽንት ምርመራ በማድረግ የኩላሊት የጉበት ያለበት ስታተስን ማወቅ እንችላለን። ይኸው ክትትል በማድረግ የጽንሱ ዕድሜ 37 ሳምንት ከሞላው በኋላ የምጥ መርፌ በመስጠት አምጣ እንድትወልድ ይደረጋል። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ቀጣይ በሚፈጠረው እርግዝና የመከሰት እድሉ ምን ያህል ነው ብለን ብናይ ደግሞ እስከ 25 በመቶ የሚሆነው ደግሞ የመፈጠር እድል ይኖረዋል። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት ወይ ደግሞ ፕሪክላምሻ መከላከል ይቻላል? መልሱ አዎ ነው። ይኸውም ሎው ዶዝ አስፕሪን የሚባለው ደም ማቅጠኛ መድኃኒት በመውሰድ ቀጣይ የሚፈጠረው እርግዝና እስከ 64 በመቶ የሚሆነውን ፕሪክላምሻ መከላከል ይቻላል። ሎው ዶዝ አስፕሪን ወይም ደግሞ የደም ማቅጠኛ መድኃኒት መውሰድ ያለባቸው እነማን ናቸው ብለን ብናይ ደግሞ ከዚህ በፊት በነበረው እርግዝና የፕሪክላምሻ ታሪክ ከነበረባቸው እንዲሁም የቆየ የደም ግፊት፣ የኩላሊት ችግር ያለባቸው እናቶች ከሆኑ በተጨማሪም ጽንሱ መንታና ከዛ በላይ ከሆነ ከመጠን ያለፈ የሰውነት ክብደት ካለ አውቶኢሚን ዲዚዝ ያላቸው እናቶች ከሆኑ ይኸው መድኃኒት መውሰድ ይኖርባቸዋል። አስፕሪን መቼ ይወሰዳል? የጽንሱ ዕድሜ ከ3ኛ ወር ጀምሮ እስከ 36 ሳምንት ባለው ጊዜ ከ81 እስከ 160 ሚሊግራም በየቀኑ በመውሰድ ፕሪክላምሻ የመፈጠር እድሉ እስከ 64 በመቶ የሚሆነውን ይቀንሳል።